በትክክል የሚያት ከሆነ የሰው ልጅ በእውነቱ ምንድነች ኢላ ለህውን ወለዒብ ተልሁን بها القلوب وتلعب بها الابدان የዱንያ ህይወት ምንድነች ተባስባለክ ሀብቱ ንብረቱ የሆነ ነገር ስገዛ ልብ ደስ ይለዋል ዱንያ ሲኖርህ ደግሞ ዱንያ ስትገኝ ምንድነው ለህወን ወለዒባ ብሎ ማለት ኢላ የዱንያ ህይወት ምንም አይደለችም ኢላ ለህወን ወለዒባ አለ ለሁና ለዒብ ምንድነው ለሁ ብሎ ማለት መኪና ስገዛ ቤት ስገዛ ደህና ልብስ ስገዛ ደህና ሚስት ስታገባ ደህና ቤት ስገነባ ደህና መጓጓዣ ሲኖርክ ደህና ልብስ ስለብስ ሰዓቱ ምኑ ቀበቶ ጫማው ልብ ትደሰታለች ይሄ ነው ለሁ ብሎ ማለት ወለዒብ ብሎ ማለት ደግሞ በዛ ባለህ ንብረት ባለክ ሀብት ባለሽ ሀብት وتلعب بها الابدان بسبب ما جعل الله فيها من الزينة واللذات والشهوات الخالبة للقلوب المعرضة كالله سبحانه وتعالى أفنقاج لهونتشو لب اندي علياتشو من دي سو برسين ورو كنفر ياسفال جورو يتتلتل بزونا قر يدرق بتال ورق من يدرق بتال عندنا دمو دها مسكين عند الجورو اندمن بلازج كتبساج لسوام ورقا يقينيم ከተፋ አንዳንዱ የብር ነገር ያረጋግባታል እሱም ከተፋ አላያችሁም ዝም ብሎ ክር ነገር ዝም ብሎ ክር አንዳንዷ ሴት አላያችሁም ዝጋ ክር አንጠጥላዝ ወርቅ ጠፍሶ እኮ ነው ጣልታ ነው እዚች ጋር አንድ ክር ታደርግና ዝም ብሎ ክር ዝም ብሎ ሽቦ የሚያረጋለ ዘላይ ሲኖርሳ ግን ተልሁ بها وتلعب بها الابدان ሰው በገንዘብ ይጫወታል ሲኖረው የወፈረ የሄደ ሰርጀሪ ይሰራል ምን ሰርጀሪ ማይሰራ ነገር አለ እንዴ ተቀዶ ተቀጥሎ ይሄ እንደ የምንጠለጠል ከሆነ ከዚህ ቆዳ ይነሳና ወስዶ ሌላ ቦታ ይጠለጠፋል ከዚህ ተቂጡ ላይ ይነሳና የሆነ ቦታ ጸጉሩ ይሄ ያረጀ ሸሽቶ ካርቶ እንደ ፈሪም ወታደር ተጦርነት እንደሚያፈገፍግ ይሄ ጸጉሩ ከግንባሩ ጀምሮ አፈግፍጎ ወደ ኋላ እዚህ የደረሰ ጊዜ ገንዘብ ያለው ምን ያደርጋል ገንዘብ ያለው ቱርክ ሄድና ከዙ ከወደ ኋላ በዛ ካለበላ እየተነቀለ እዚህ ቀንዱ ድረስ ይተከለለታል ማለት ነው የለለውሳ አደብ አድርጎ ኮፊታውን ያመጣ ቀንዱ ድረስ ይለብሳል እንደኔ ማታ አቤቱ ካልሆነ ኮፊታ ማዋልቅ ሰው እኮ አለ አንድ ጊዜ አስታውሳለሁኝ ወደ 45 ሰው የሚሆን አረቦች ተሰባስበን ወደ ዳዋ ይሄር ነው ወደ እንት ነው እንጂ ወደ መካ ይሄር ነው ሁሉም በየጊዜው እንደዚህ እንደለበሰን የሚታያየው ከዛ በኋላ ሚቃት ደረስንና ሁሉም ሰው ያው የኢህራም ልብስ ይለብሳል ሸዋር ወሰደና የኢህራም ልብስ ለብሶ ሲመጣ ትዛለኝ ያላህ ነገር ይሄ በቃ አላህ አጂብ የዱንያ ነገር እና ሁሉም ሰው እኩሉ ይሄ በቃ እንዳለ ውሃ የበለው ፈፋይ መሳል ጸጉሩ ይሄ በዚህ እንደዚህ ይሄ መሐሉ ባዶ ሆኖ በዚች ትንሽ እዚችና እዚች ትንሽ ያለው አለ ያንዳንዱ ጨርሶ ደግሞ ይሄ እንደዚህ ግማሹ ሄዶ ኋላ ሸሽቶ ባዶ ይሆናል ከዛ በኋላ እኔ ምን አልኩኝ ወይና አቡ ፍላን ያና አስተራ ተغيرت الملامح የሰው ልጆች ገጸ ባህሪያቸው በ10 ደቂቃ ሸዋሮ ስደም በመምጣት ተጠፋፋን እኮ እንግዲህ መቼም ወንበር ላይ ያለ ሰው በጎንህ ያለውን ሰው እንዴት ይታወቃሉ ባለባሱ የመኖሪያ ፍቃዳቸው የሁሉም መታወቂያቸው ስለተመዘገበ በስማቸው ጥራ እንጂ ማን ከማን እንደቀረ መለየት አንችልም ስላቸው በጣም ሳቁ እና ይሄ ነው የዱንያ ነገር ያለው ሰው ምን ያደርጋል ቱርክ እየሄደ ምን እየሄደ ስጋ ይተከላል አፍንጫ ይተከላል አይን ይሰራል ጣት የለም ጣት እኮ ጨርሶ አሉ በቃ እንትን ነው አሉ ጨርሶ ተተክሎ ፎርጅድ ሆኗል አሉ ጣት እንደገና ሌላ ይሄ ምንም የማይተከል ነገር አጡንቻ ስጋ ጨርሶ ይለጣጠፋል ብር ያለው ሰው ብር የሌለውሳ ያው ግዴታ ወደ ዑምራ ሲሄድ ብቻ ነው እንጂ የሚገለጸው ኮፊታውን ጥምጣሙን እየተሸፈነ ይሄዳል ስለዚህ ገንዘብ ሲኖራ ወለዒብ ብሎ ማለት ይሄ ነው ትርጉሙ ገባችሁ ይሄ ቁርአኑ እንዲገባችሁ ብዬ ነው ለሁ ብሎ ማለት ያው መኪና ገዝተህ ጥሩ ሚስት አግብተህ ምን ብለህ ልብህን የሚያስደስት ነገር መተግበር ይሄ
ለህው ይባላል። ለዒብ ብሎ ማለት ደግሞ ምንድነው? ልክ አሁን እንደነገርኳችሁ ሰው ከሚመገበው ከምኑ ተርፎ ሲያዳላው ሄዶ ስጋ የሚያሰራ ሰርጀሪ የሚደረግ አፍንጫ እዚህ ይበሳል፣ በዚህ ይበሳል፣ ወርቅ ይደረግበታል፣ አልማዝ ይደረግበታል፣ እዚህ አንገት ላይ እምብርት ላይ እዚህ ይደረጋል አሉ። ይሄን እንኳን አላየሁም እኔ ይደረጋል ብላችሁ እናንተም ልትጠይቁኝ ነው። የሰው እምብርት ተየታምጠታ አይተው ነው ነገር ነው መቼም ያው ሀበሻ ነገር ታውቃላችሁ። ስለዚህ እነዚህ ሁሉ አሉ ሲያዳላው ይሄ ይሆናል። ብቻ ይሄ ነው ይላል አላህ Subhanahu Wa Ta'ala من الزينات واللذات والشهوات ሰው ዱንያ ጌጣጌጥ እንዳለ በዛ በዚህ ብሎ ስሜቱን ተከትሎ ይሄን ያደርጋል። الباهجة للعيون الغافلة ስለዚህ አይንም محرماتን ከመመልከት የተዘናጋች ለሆነች المفرحات للنفوس المبطلة الباطلة ثم تزول سريعا የዱንያ ጉዳይ እንግዲህ ይሄ ነው። ሁሉ ነገሩ ሲታይ በቃ ሰዎች ይደሰታሉ፣ በሆነ ባልሆነ ይደሰታሉ። ሁሉ ነገሩን አፍንጫው ይቀጥላል፣ አይኑ ምኑ እንደነገርኳችሁ። ነገር ግን ዘላለም አትኖርም። ምን መሰለሽ ቆንጆ ጻጉሯ አጆሮዋ ምኗ የሚሰራው ጣቷ የሚሰራው ሁላ በዛ ከተባለ 30 ዓመት 40 ዓመት ከዛ በኋላ ፊታው ለጭምድድድልና በቃ ያ ዱንያ የሚወገዳል። ثم تزول سريعا الله اكبر وتنقضي جميعا ያ ሁሉ ይጠፋል ይወገዳል። ያለ ካብት ንብረት ሁሉ ይሄ ሁሉ ይሄዳል ማለት ነው። ዘላለም አይቆይም። ولم يحصل منها الله اكبر محبها الا على الندم والحسره والخسران ዱንያን የሚወድና ዱንያን የሚያፈቅር ሁላ ውጤቱ የሚያገኘው ምንድነው? እንደው በጌታ እንደው አላህን ተገዝቼው ለምን ገባችሁ? ያው ማላስገባው ለምንድነው? መግባት በማይኖርባችሁ ሰዓት አትግቡ፣ ቁጭ በሉ፣ ሰዓትም የለም። ተገባችሁ